ሰላም ሰላም የቻናላችን ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ጀምሩ። ለዛሬ ትምህርት እየላችሁ የመጣው እንግዲህ አማርኛ ቃላት ምስረታ የሚል ነው። ቃላቶች እንዴት እንመሰርታቸዋለን፣ እንዴት እንጽፋቸዋለን፣ እንዴት እናነባቸዋለን ለሚሉትን አንድ ባንድ አነብላችኋለሁ። እስከ መጨረሻ ቪዲዮ ትኩረት ወስዳችሁ እኔ ጋር ተከታተሉ። ኦኬ እዚህ ጋር እንደማሳያችሁ ምን ያህል ማለት ነው። ወንጌል ይላል። ወ የወ ቤተሰብ ሁለተኛ፣ ነ የነ ቤተሰብ ስድስተኛ፣ ጌ የቤተሰብ አምስተኛ፣ ለ የለቤተሰብ ስድስተኛ በአንድ ላይ ወንጌል ወንጌል የሚል ቃል ይመሰርትና ማለት ነው። ወደ ቀጣይ ስንመጣ እንደገና እዚህ ጋር መልካም መ የመጀመሪያ የለቤተሰብ ስድስተኛ ከቤተሰብ አራተኛ የቤተሰብ ስድስተኛ በአንድ ላይ ምን ይላል? መልካም መልካም የሚል ቃል ይመሰርትና ማለት ነው። ወደ ቀጣዩ ስንሄድ ይቅርታ ይህ ማለት የቤተሰብ ስድስተኛ ከቤተሰብ ስድስተኛ የቤተሰብ ስድስተኛ ከቤተሰብ አራተኛ በአንድ ላይ ይቅርታ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንመጣ እንደገና እዚህ ጋር መብራት ይላል። የመጀመሪያ በየቤተሰብ ስድስተኛ የቤተሰብ አራተኛ የቤተሰብ ስድስተኛ በአንድ ላይ መብራት የሚል ቃል ይመጣል ይመሰርትና ማለት ነው። ስጦታ ስ ማለት የቤተሰብ ስድስተኛ ሁለተኛ የቤተሰብ ስድስተኛ በአንድ ላይ ስጦታ የሚል ቃል ይመሰርትና ማለት ነው። ወደ ቀጣዩ ስንሄድ ወንዝ ወ የመጀመሪያ የቤተሰብ ስድስተኛ የቤተሰብ ስድስተኛ በአንድ ላይ ምን ይላል? ወንዝ የሚል ቃል ይመሰርትና ማለት ነው። ወደ ቀጣዩ ስንሄድ ግጭት ግ ማለት የቤተሰብ ስድስተኛ እነዚህ ስድስተኛ ድምጾች ናቸው። በአንድ ላይ ግጭት የሚል ቃል ይመሰርትና ማለት ነው። ወደ ቀጣዩ ስንሄድ መማር የመጀመሪያ የቤተሰብ አራተኛ የቤተሰብ ስድስተኛ በአንድ ላይ መማር ይላል ማለት ነው። መጸጸት ይላል። የመጀመሪያ እነዚህ ዳብል የመጀመሪያ ፊደሎች ናቸው። የቤተሰብ ስድስተኛ በአንድ ላይ መጸጸት የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንል እንደገና እዚህ ጋር መረዳት ይላል። የመጀመሪያ የቤተሰብ አራተኛ የቤተሰብ ስድስተኛ በአንድ ላይ መረዳት ይላል ማለት ነው። ወደ ቀጣይ ስንሄድ ማወቅ የቤተሰብ አራተኛ ወይ መጀመሪያ የቤተሰብ ስድስተኛ በአንድ ላይ ማወቅ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ ክብር ማለት የቤተሰብ ስድስተኛ የቤተሰብ ስድስተኛ የቤተሰብ ስድስተኛ በአንድ ላይ ክብር ይላል ማለት ነው። ውሳኔ የቤተሰብ ሁለተኛ የቤተሰብ አራተኛ የቤተሰብ አምስተኛ በአንድ ላይ ውሳኔ የሚል ቃል ይመሰርትልናል ማለት ነው። ምክንያት ምን ማለት የቤተሰብ ስድስተኛ የቤተሰብ ስድስተኛ የቤተሰብ ስድስተኛ የቤተሰብ አራተኛ የቤተሰብ ስድስተኛ ምክንያት የሚል ቃል እንመሰርታለን ማለት ነው። እንግዲህ ቧ ስንል እዚህ ጋር ማለት የቤተሰብ ስምንተኛ ዲቃላ ሆሄ የምንላት ናት። የቤተሰብ ስድስተኛ አሁንም ደግሞ ዲቃላ ሆሄ ስምንተኛ የምናገኛት ቧንቧ ይላል ማለት ነው። ማህሌት ይላል። የቤተሰብ አራተኛ የቤተሰብ ስድስተኛ የቤተሰብ አምስተኛ የቤተሰብ ስድስተኛ በአንድ ላይ ማህሌት ይላል ማለት ነው። ጽንስ ማለት የመጀመሪያ የቤተሰብ ስድስተኛ የቤተሰብ ስድስተኛ በአንድ ላይ ጽንስ ይላል ማለት ነው። ዝርጋታ ማለት የቤተሰብ ስድስተኛ የቤተሰብ ስድስተኛ የቤተሰብ አራተኛ የቤተሰብ አራተኛ በአንድ ላይ ዝርጋታ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ግንባታ
ግ ማለት የግብሰት ስድስተኛ፣ የነፍሰት ስድስተኛ፣ ባይበሰብ አራተኛ፣ ተየተቤተሰብ ደግሞ አራተኛ። ግንባታ ግንባታ። ወደ ቀጣዩ ስንሄድ መተዛዘን ይላል። የመጀመሪያ እነዚህ ደግሞ የመጀመሪያ ድምጾች ናቸው ማለት ነው። እዚህ ጋር አራተኛዋ የዘ ቤተሰብ ዛ ትባላለች። መተዛዘን። ቀጣይነት ቀጣይነት። ቀ የመጀመሪያ ጠ የጠ አራተኛ፣ ይህ የቤተሰብ ስድስተኛ እና የመጀመሪያ ት የቤተሰብ ስድስተኛ በአንድ ላይ ቀጣይ ቀጣይነት ቀጣይነት ይላል ማለት ነው። ሃይማኖት ሃይማኖት። ሀ የመጀመሪያ የቤተሰብ ስድስተኛ ማ የቤተሰብ አራተኛ ነው የቤተሰብ ስድስተኛ ሰባተኛ ት የቤተሰብ ስድስተኛ በአንድ ላይ ሃይማኖት ሃይማኖት ይላል ማለት ነው። ወደ ቀጣይ ስንሄድ ምስጋና ምስጋና። ም የቤተሰብ ስድስተኛ፣ ስ የቤተሰብ ስድስተኛ፣ ጋ የቤተሰብ አራተኛ ና የቤተሰብ አራተኛ በአንድ ላይ ምስጋና ምስጋና ይላል ማለት ነው። ጨዋነት ጨዋነት። ጭ የመጀመሪያ፣ ዋ የቤተሰብ አራተኛ ና የመጀመሪያ ት የቤተሰብ ስድስተኛ በአንድ ላይ ጨዋነት ጨዋነት ይላል ማለት ነው። እንግዲህ እንዳያችሁት ለዛሬ ቪዲዮ ቃላቶችን እንዴት መስርቼ እንዳሳየኋችሁ አንድ ባንድ አሳይቻችኋለሁ ማለት ነው። ለዛሬ ቪዲዮ ይህን ይመስል ነበር። በሌላ ቪዲዮዎች ሌሎችን ይዤ እስከምመለስ ሰላም ሁኑ። ሰላም